ሰላም ጤና ይስጥልኝ ውድ የኬሎ ሚዲያ ተከታታዮች፣ በዕለታዊው የዛሬ ውሎ ፕሮግራማችን እነዚህን መረጃዎች እንዲያቀናጅተን ይዘንላችሁ ልንቀርብ ተሰናድተናል። ከፕሮግራም ጋር አብሬያችሁ ቆይታ የማደርገው እኔ አብዲስ አደፋር ነኝ። የኦሮሚያ ብሔራዊ ክልላዊ መንግስትና የኦሮሞ ነጻነት ሰራዊት ከፍተኛ አመራር የሰላም ስምምነት ተፈራረሙ። የኦሮሞ ነጻነት ሰራዊት አመራር የነበሩት ጃልሰኝ ረጋሳ መንግስት ያቀረበላቸውን የሰላም ጥሪ በመቀበል ከኦሮሚያ ብሔራዊ ክልላዊ መንግስት ፕሬዝዳንት አቶ ሽመልስ አብዲሳ ጋር በኦሮሚያ ብሔራዊ ክልላዊ መንግስት ፕሬዝዳንት ጽህፈት ቤት አዲስ አበባ ላይ በትላንትናው ዕለት የሰላም ስምምነት ተፈራርመዋል። በመርሃ ግብሩ ላይ የተገኙት የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ የሰላም ጥሪውን ተቀብለው የመጡትን ምስጋና አቅርበዋል። ከጦረኞች በላይ ጦርነትን ያባባሱት ስለ ጦርነት የማያውቁ ናቸው ያሉት ፊልድ ማርሻል ብርሃኑ ጁላ እኔ ካለኝ ልምድ አንጻር ጦርነት ጎጂ መሆኑን የሰላም መንገድ መርጣችሁ በመምጣታችሁ ልትመሰገኑ ይገባል ብለዋል። ይህ አይነቱ ተግባር በሌሎች አካባቢዎች ተጠናክሮ እንደሚቀጥልም ገልጸዋል። የኦሮሚያ ብሔራዊ ክልላዊ መንግስት ርዕሰ መስተዳድር አቶ ሽመልስ አብዲሳ በበኩላቸው የኦሮሞ ሕዝብ በባህል በወጉ መሰረት በሬዎቹን ጠምዶና ፈረሶችን ጭኖ በመውጣት ሰላም ይውረድ ብሎ ባቀረበው ጥሪ መሰረት ተቀብላችሁ በመምጣታችሁ በራሴና በክልሉ መንግስት ስም አመሰግናለሁ ብለዋል። አቶ ሽመልስ አብዲሳ የመከላከያ ሰራዊቱ ለሰላም ስምምነት ላበረከተው አስተዋጽኦ ምስጋና አቅርበዋል። በዚህ ዓለም የሰው ልጅ የፖለቲካ ልዩነት ያለው መሆኑን ያወሱት የኦሮሞ ነጻነት ሰራዊት አመራር ጃልሰኝ ረጋሳ እኛም ያለንን የፖለቲካ ልዩነት በጠመንጃ ከመፍታት በሰለጠነ መንገድ በጠረጴዛ ዙሪያ ለመፍታት ወስነን ነው ስምምነቱን የመረጥ ነው ብለዋል። የፈረሙት የሰላም ስምምነት ለኦሮሞ ሕዝብ ትልቅ እፎይታ እንደሚሰጥም ተናግረዋል። በመርሃ ግብሩ ላይ የኦሮሚያ ክልል ጠቅላይ ፍርድ ቤት ፕሬዝዳንት ጋዛሊ አቦ እንዲሁም ሌሎች አመራሮችና የሃይማኖት አባቶች፣ አባገዳዎች፣ ሀደ ስንቄዎችም ተገኝተዋል። የኦሮሞ ነጻነት ሰራዊት የኦሮሚያ ክልል መንግስት የሰላም ስምምነት የተፈራረመው በስነ ምግባር ጉድለት ከተባረሩት የሰራዊቱ አመራር ጋር ነው አለ። የኦሮሚያ ክልል ርዕሰ መስተዳደር አቶ ሽመልስ አብዲሳ ትላንት ህዳር 22 ቀን የሰላም ስምምነት የፈረሙት ከወራት በፊት በስነ ምግባር ጉድለት ካባረርኳቸው አመራር ጋር ነው ሲል የኦሮሞ ነጻነት ሰራዊት አስተባበለ። የኦሮሚያ ክልል መንግስት የኦሮሞ ነጻነት ሰራዊት የስራ አስፈጻሚ አባል የማዕከላዊ ዞን የቀድሞ አዛዥ ጃል ሰኝ ረጋሳ መንግስት ያቀረበላቸውን የሰላም ጥሪ በመቀበል የሰላም ስምምነት ፈርመዋል ሲል መግለጹ ይታወሳል። ከኦሮሞ ነጻነት ሰራዊት አፈንግጠው የወጡ ተደርጎ በመንግስት በኩል እየቀረበ ያለው ፍረጃም ፍጹም ሐሰት ነው ሲል የገለጸው መግለጫው የህዝቡን ስነ ልቦናን ለመግዛት በሚል በመንግስት በኩል የቀረበ ማታለያ ነው ሲል ተችቷል። የኦሮሚያ ክልል ርዕሰ መስተዳድር አቶ ሽመልስ አብዲሳ ከኦሮሞ ነጻነት ሰራዊት ከፍተኛ አመራር ከነበሩት ጃልሰኝ ረጋሳ ጋር ትላንት ህዳር 22 ቀን የሰላም ስምምነት መፈራረማቸውን የመንግስት መገናኛ ብዙሃን ማስታወቃቸው ይታወሳል። የቀድሞ የሰላም ሚኒስቴር ዴኤታ አቶ ታዬ ደንደአ በዋስትና እንዲለቀቁም የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት መወሰኑን ባለቤታቸው ስንታየው አለማየሁ ዛሬ በዋለው ችሎት ፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት አቶ ታዬ ደንደአ በዋስትና እንዲፈቱ መወሰኑን አረጋግጧል። በዚህም መሰረት እንዲለቀቁ የሚያስፈልጉ ሂደቶችን በማስፈጸም ላይ እንደሆኑም አክለው ተናግረዋል። የሰላም ሚኒስቴር ዴኤታ የነበሩት አቶ ታዬ ደንደአ በጠቅላይ ሚኒስትር አብይ አህመድ ከኃላፊነታቸው መነሳታቸውን ተከትሎ ታህሳስ 2 ቀን በጸጥታ ኃይሎች ቁጥጥር ስር መዋላቸው ይታወሳል። አቶ ታዬ ደንደአ ታህሳስ 2 ቀን በቁጥጥር ስር የዋሉት ኢትዮጵያን ለማፍረስ ከሚንቀሳቀሱ ጸረ ሰላም ኃይሎች ጋር በመተባበር ለጥፋት ተልዕኮ በህቡ ሲሰሩ ስለተደረሰባቸው በሚል መሆኑን የጸጥታና ደህንነት የጋራ ግብረ ኃይሉ ባወጣው መግለጫ አስታውቋል። ይህንን ተከትሎም የፍትህ ሚኒስቴር የተደራጁና ድንበር ተሻጋሪ ጉዳዮች ዳይሬክተር አቃቢ ህግ አቶ ታዬ ደንደአ ላይ 3 ክሶችን አቅርቦ ነበረ። በክሱ ላይ እንደተመላከተው ተከሳሹ የሰላም ሚኒስቴር የሆኑት አቶ ታዬ ደንደአ በዚህ የስራ ዘርፋቸው የመንግስትና የህዝብን ደህንነት ማረጋገጥ ሲገባቸው ይህንን ወደ ጎን በመተው ጸረ ሰላም ኃይሎችን የሚደግፉ የፕሮፓጋንዳ መልእክቶችን በማስተላለፍ በስማቸው የተከፈተ ማህበራዊ ትስስር ገጽ ላይ ድጋፍ በሚገልጹ መልእክቶችን ሲያስተላልፉ ነበር ብሎ ነበረ። ከፍተኛ ፍርድ ቤት የዋስትና መብት ጥያቄያቸውን ውድቅ ካደረገም በኋላ አቶ ታዬ ደንደአ ለጠቅላይ ፍርድ ቤቱ የዋስትና መብታቸው እንዲከበር ሐምሌ 30 በነበረ ችሎት ይግባኝ ጠይቋል። ጠቅላይ ፍርድ ቤቱም በዕለቱ ውሎ አቶ ታዬ ደንደአ ያቀረቡትን የዋስትና ጥያቄ በሁለት ምክንያቶች
ማለትም የተከሰሱበት ሶስተኛው ክስ ከ8 እስከ 25 ዓመት በእስር እንደሚያስቀጣ እንዲሁም ከተከሳሹ በሚፈልጉበት ጊዜ ፍርድ ቤት ላይቀርቡ ይችላሉ በሚል የታችኛው ፍርድ ቤት የሰጠውን ብይን በማጽናት ውድቅ አድርጓል። የጦር መሳሪያ ወንጀሎችን በተመለከተ የቀረበባቸውን ሶስተኛውን ክስ እንዲከላከሉ ውሳኔ የተላለፈባቸው አቶ ታዬ ጉዳዩን እናውቃለን በሚሉ 5 የመንግስት ባለስልጣናት ምስክርነት ጠርተው እንደነበረ ቢቢሲ ዘግቧል። አቶ ታዬ በምስክርነት ቀርበው ያስረዱልኝ ካሏቸው መካከል የሀገሪቱ ጠቅላይ ሚኒስትር አብይ አህመድ እና የአዲስ አበባ ከተማ ከንቲባ አዳነች አቤቤ የሚገኙ ሲሆን ምስክርነታቸውን ለመስማት ፍርድ ቤቱ ተለዋጭ ቀጠሮ ሰጥቷል። በዚህም መሰረት ዛሬ ህዳር 23 ቀን በነበረው ችሎት ነው አቶ ታዬ ደንዳ በዋስትና እንዲለቀቁ የተወሰነው። ውድ ተመልካቾቻችን በዕለታዊው የዛሬ ውሎ ፕሮግራማችን ይዘንላችሁ የቀረብናቸው ዋና ዋና መረጃዎች እነዚህ ነበሩ። ከፕሮግራም ጋር አብሬያችሁ ቆይታ ያደረኩት እኔ አብዲስ አደፋር ነበርኩ። ከሌሎች የኬሎ ሚዲያ ፕሮግራሞች ጋር መልካም ቆይታም